ሰላም ጤና ይስጥልኝ እንደምን ቆያችሁ ውድ አድማጮቻችን የፋስ ስፖርት ዩብ ነው። በኤፍኤ ካፕ የዋንጫ ጨዋታ ማንቸስተር ሲቲ ቼልሲን 1-0 በማሸነፍ የኤፍኤ ካፕ ዋንጫን ከፍ አድርጎ መሳም ችሏል። በግዙፉ ዌምብሌይ ስታዲየም በተደረገው በዚህ ጨዋታ ሰሜኖ 71ኛው ደቂቃ ላይ ባስቆጠራት ብቸኛ ጎል ማንቸስተር ሲቲ ቼልሲን 1-0 በማሸነፍ ለ8ኛ ጊዜ የኤፍኤ ካፕ ዋንጫን ማሳካት ችሏል። ማንቸስተር ሲቲ ይህን የኤፍኤ ካፕ ዋንጫን ማሳካቱን ተከትሎ ከቼልሲ ጋር ሪከርድ ተጋርቷል። ማለትም 8 ጊዜ በማንሳት ከማንቸስተር ዩናይትድ ከአርሰናል ከማንቸስተር ዩናይትድ ቀጥሎ ሶስተኛው ትልቅ በርካታ ጊዜ የኤፍኤ ካፕን ዋንጫ ያነሳ ክለብ ሆኗል። ከዚህ በፊት አርሰናል 14 ጊዜ በማንሳት ቀዳሚ ነው። ማንቸስተር ዩናይትድ 13 ጊዜ ይህን ዋንጫ ማሳካት ችሏል። ቼልሲ 8 ጊዜ ማሳካት ችሎ ነበረ። አሁን ማንቸስተር ሲቲ ዋንጫውን በማንሳት ከቼልሲ ጋር ሪካርዱን 8 ጊዜ በማንሳት መጋራት ችሏል ማለት ነው። ፔፕ ጋርዲዮላ በዶሜስቲክ ውድድር ማለትም በእንግሊዝ የውስጥ ሀገር ውድድር ማለት ነው ለሁለተኛ ጊዜ ይህንን ዋንጫ ማሳካት ችሏል። ባለፈው በካራባው ካፕ አርሰናልን በማሸነፍ ዋንጫውን ከፍ አድርጎ መሳሙ ይታወቃል። አሁን ደግሞ ለሁለተኛ ጊዜ የኤፍኤ ካፕን ዋንጫ ማሳካት ችሏል። በቀጣይ የፕሪሚየር ሊጉን ዋንጫም ለማንሳት ብርቱ ፉክክር ያደርጋል ተብሎ ይጠበቃል። ፔፕ ጋርዲዮላ በዚህ ዓመት እጅግ አስደናቂ ጊዜን እያሳለፈ ነው ብሎ መናገር ይቻላል። ፔፕ ጋርዲዮላ በማንቸስተር ሲቲ 10 ዓመታትን አስቆጥሯል ወይም ደግሞ 10 ዓመት ሆኖታል ማንቸስተር ሲቲን ማሰልጠን ከጀመረ። ከዚህ መካከል አንድ የሻምፒየንስ ሊግ ዋንጫን ማሳካት ችሏል። 6 ፕሪሚየር ሊግ ማንሳት ችሏል። 5 ኤፍኤ ካፕን አንስቷል። 5 ሊግ ካፕ ወይ ካራባኦ ካፕን ማንሳት ችሏል። 3 ኤፍኤ ካፕን አንስቷል። 3 ኮሚኒቲ ሺልድን ማሳካት ችሏል። 1 የዩኤፋ ሱፐር ካፕን እንደዚሁም 1 የፊፋ ወርልድ ካፕን በማንሳት በማንቸስተር ሲቲ በቆየባቸው 10 ዓመታት 20 ዋንጫዎችን በመጠራረግ ትልቅ ታሪክ ሊሰራ ችሏል። ቼልሲዎች ይህንን የኤፍኤ ካፕ ዋንጫን ለማንሳት ከማንቸስተር ሲቲ ጋር ብርቱ ፉክክር አድርጓል። ከረፍት በፊት ጥቅጥቅ ብሎ በመከላከል የማንቸስተር ሲቲን አጨዋወት በማጨናገፍ እንደዚሁም በመልሶ ማጥቃት ጥሩ እንቅስቃሴዎችን ሲያደርጉ ተመልክተናል። ከረፍት በኋላም የነበረው ነገር ቼልሲዎች ተጠበቁት በላይ ድንቅ እንቅስቃሴ ሲያደርጉ ተመልክተናል። ምክንያቱም ብዙ የእግር ኳስ ተንታኞች ማንቸስተር ሲቲ ቼልሲን 5-0፣ 6-0፣ 4-0 በሆነ ሰፊ ውጤት ሊያሸንፍ ይችላል የሚል በርካታ ትንተናዎችን ሲሰጡ አስተውለን ነበር። ነገር ግን በጨዋታው ላይ ማንቸስተር ሲቲ ይህን ያህል ቼልሲን በእጅጉ ሲያስጨንቅ አልተመለከትንም። እንደውም በአንጻሩ ቼልሲዎች የተሻለ የግብ እድል ሲፈጥሩ ተመልክተናል። በተለይ ከረፍት በፊት ቼልሲዎች የተጠና ኳስን በመጫወት ድንቅ እንቅስቃሴ አሳይተዋል ብሎ መናገር ይቻላል። በእለቱ የነበሩት ዳኛ ቼልሲን በእጅጉ በድለውታል ብዬ አስባለሁ። ይሄ የኔ ሐሳብ ነው። 3 ፔናልቲ ሊሆኑ የሚችሉ ኳሶችን ለቼልሲ ከልክሏል። ለምሳሌ ጆ ፔድሮ በተደጋጋሚ ጊዜ ጎል ላይ ፋውል ተሰርቶበታል። በማንቸስተር ሲቲ ተከላካዮች ግልጽ ፋውል ተሰርቶበታል፣ ተገፍቷል። ነገር ግን ዳኛው በቸልታ ይህንን ማለፍ ችሏል። እንደዚሁም ሃቶ ጎል ላይ ኳሱን ትቶ የማንቸስተር ሲቲ ተከላካይ ሃቶን በግልጽ ገፍቶታል። ነገር ግን ዳኛው ይህንንም አልፈውታልና በእለቱ በነበረው ጨዋታ ላይ የእለቱ ዳኛ ቼልሲን ጎድቷል ብዬ አስባለሁ። በርካታ ጊዜ ትንሽ ፋውሎች ማንቸስተር ሲቲ ላይ ጥቂት ፋውል ሲሰራ እንኳን በተደጋጋሚ ፊሽካ ሲነፉ አስተውለናል። በርካታ ቅጣት ምቶችን ለማንቸስተር ሲቲ ሲሰጡ ነበርና በእለቱ የነበሩት ዳኛ ቼልሲ ላይ በደል አድርሷል ብዬ አስባለሁ። ምናልባትም ለፔድሮ ላይ የተሰራው ፋውል ፔናልቲ ሰጥተው ቢሆን ኖሮ ውጤቱ ሊገለበጥ ይችል ነበር ብዬ አስባለሁ። በዚህ መልኩ ላያልቅ ይችል ነበርና የእለቱ ዳኛ ቼልሲን እጅግ በደል አድርሰውበታል የሚል ጽኑ እምነት አለኝ። ምናልባት ብዙዎች ዳኛው ትክክል ነው የሰሩት ሌላ ጀስቲፊኬሽን ሊያቀርቡ ይችላሉ። ነገር ግን እኔ እንደ አንድ ተመልካች ቼልሲ ቢያንስ ከ3 በተሰራበት ግልጽ ፋውሎች ቢያንስ አንዱን ፔናልቲ ቼልሲ ማግኘት ነበረበት ብዬ አስባለሁ። ቼልሲዎች ያገኙትን እድል አለመጠቀማቸው ዋጋ አስከፍሏቸዋል። ኤንዞ ፈርናንዴዝ ያለቀለት ኳስ ማምከን ችሏል። እንደዚሁም ጆ ፔድሮ ያለቀለት ኳስ አግኝቶ ኳሱን መምታት ሲገባው ወድቆ አምልጦታል። ቼልሲዎች በአጠቃላይ ይሄ የግብ እድሎችን ያለመጠቀም ችግር አስተውለንባቸዋል። ሻርፕ አልነበሩምና ምናልባትም ሻርፕ ሆነው የተጠና እንደዚሁም በሌላ ጊዜ ከሊቨርፑል ባደረጉት ጨዋታ አይነት ይሄ በጣም በወኔና በእልህ ቢጫወቱ ኑሮ
ይህ ውጤት ሊቀለበስ ይችል ነበር። ምናልባትም ዋንጫው ቼልሲ ሊያነሳ የሚችልበት እድል ነበር ብዬ አስባለሁ። ማንቸስተር ሲቲ ከሌላ ቡድኖች ጋር እንዳየሁት ቼልሲ ላይ ያን ያህል ተጽዕኖ አልፈጠረም። ምናልባት ወደ መጨረሻ አካባቢ የተወሰነ እድሎችን መፍጠር ችሏል። ከዛ በፊት ግን በአብዛኛው የጨዋታ ክልል ቼልሲ በተሻለ ኳሱን በመቆጣጠርና ይሄ አጫዋቱን ማኔጅ በማድረግ ረገድ ቼልሲ የተሻለ ነበር ብዬ አስባለሁ። የቼልሲ ተጫዋቾች የተወሰነ ጫና በመፍጠር ጫናቸውን ቢያጠናክሩ ኖሮ ጎሎችም ሊቆጠር የሚችሉበት እድል ከፍ ያለ ነበር ብዬ አስባለሁ። በእለቱ ጨዋታ ማሉ ጉስቶ በጣም የቼልሲ ደጋፊዎችን ያናደደ ተጫዋች ሆኗል። ይሄ ሲከላከል፣ ሲያጠቃ፣ ኳስ ወደ ኋላ በመመለስ ይሄ ያልተጠና ታክል በማድረግ እንደዚሁም ድሎችን በማባከን በጣም በርካታ የቼልሲ ደጋፊዎች በየማህበራዊ ሚዲያው ትልቅ ተቃውሞ እያቀረቡበት ይገኛሉ። ማሉ ጉስቶ አሁን ላይ እውነት ለመናገር ለቼልሲ እዳ እየሆነ ያለ ተጫዋች ነው። በክረምቱ የዝውውር መስኮት ቼልሲዎች ይህንን ተጫዋች ለሌላ ክለብ ይሸጡታል ብዬ አስባለሁ። ወይም ደግሞ ለቼልሲ አስፈላጊ ተጫዋች ነው ብዬ አላስብም። ሌላው በጨዋታው ላይ ኮልዊል ድንቅ ብቃቱን ሲያሳይ ተመልክተናል። ቼልሲ ምናልባትም ይህን ልጅን ለበርካታ ወራት ማጣቱ የተጎዳ ይመስለኛል። ምክንያቱም መሀል ላይ ይሄ መከላከል ላይ የሚያደርገው እንቅስቃሴ ድንቅ ነው። ጀምስም እንደዚሁ ጥሩ እንቅስቃሴን ሲያደርግ ተመልክተናል። ፓልመር እንደሌላ ጊዜ ፓልመር አይደለም፣ ነገር ግን ከሌላ ጊዜ በተሻለ መልኩ ነዶኩን ኮንትሮል በማድረግ ረገድ ጥሩ ነበሩ ብዬ አስባለሁ። አሰልጣኙ ውጤቱን ለመቀልበስ አንዳንድ ቅያሬዎችን ለማድረግ ሞክረዋል። ዴላፕን አስገብተዋል። አሌሃንድሮ ጋርናቾን አስገብተዋል። ፔድሮ ኔቶንም እንደዚሁ ማስገባት ችሏል። ነገር ግን ያን ያህል ጫና ፈጥረው ጎሎችን ማስቆጠር ሳይችሉ ቀርተው 1-0 በሆነ ውጤት ሊሸነፉ ችሏል ማለት ነው። ፔፕ ጋርዲዮላ በአንጻሩ እነ ሴሜንዮ ክንፍ ላይ ድንቅ እንቅስቃሴ ሲያደርጉ ነበረ። እነ ማቲያስ ኑኔስ እንደዚሁ ጥሩ እንቅስቃሴ ሲያደርጉ ተመልክተናል። በሌላ በኩል ደግሞ እነ ሃላንድ ያን ያህል የበፊቱን ሌላ ጨዋታ ላይ የምናየውን ሃላንድ አላየሁም። እንደዚሁም ዶኩ ባለፉት የፕሪሚየር ሊግ 3 እና 4 ተከታታይ ጨዋታዎች ላይ ያሳየውን ድንቅ ብቃት አይተናል። አሁን ግን በቀላሉ ማርክ ሲደረግ እንደዚሁም ኳሶች ሲበላሹበት ነበርና ከሌላ ጊዜ አንጻር ተዳክሞብኛል ብዬ ማውራት እችላለሁ። ቼልሲ ይህንን ዋንጫ አንስቶ የኢሮፓ ሊግ ተሳትፎውን ያረጋግጣል የሚሉ መላምቶች በቼልሲ ደጋፊዎች ዘንድ ተስፋዎች ነበሩ። ያ ተስፋ አልሆነም። ስለዚህ በሚቀጥለው ዓመት በ2027 የውድድር ዓመት ማለት ነው ቼልሲ አንድም የአውሮፓ ውድድር ላይ የማይሳተፍ ይሆናል። ምናልባትም ኮንፈረንስ ሊግ ሊገባ የሚችልበት እድል አለ። ብዙ የቼልሲ ደጋፊዎች በፕሪሚየር ሊጉ ላይ ተሸንፎ ኮንፈረንስ ሊግ ባይገባ የሚል ሀሳብ እየሰነዘሩ ይገኛሉ። ስለዚህ ቼልሲ በአብዛኛው ከሁሉም የአውሮፓ ውድድሮች ላይ ወጥቷል ብሎ መናገር ይቻላል። በቀጣይ ዣቪ የቼልሲ አሰልጣኝ ለመሆን ኦልሞስት እየተቃረበ ይገኛል። ስለዚህ ቼልሲ በሚቀጥለው ዓመት በዣቪ አሎንሶ ስር እንደ አዲስ ተጠናክሮ አዳዲስ ተጫዋቾቹን አስፈርሞ ያሉት ይሄ በጣም ለቼልሲ የማይመጥኑ ተጫዋቾች ወጥተው በሚቀጥለው ዓመት የተሻለውን ቼልሲ እናያለን ብዬ አስባለሁ። የኤፍኤ ካፕ ዋንጫን አንስቶ የቼልሲ ደጋፊዎችን ያስደስታል የሚል ብርቱ እምነት ነበረኝ። ያም አልሆነም። ስለዚህ የሚቀጥለው ዓመትን በዣቪ አሎንሶ ስር ቼልሲን ማየት መጠበቅ ያለብን ይመስለኛል። በአጠቃላይ ጨዋታውን በተመለከተ ያሉኝ ሀሳቦች እነዚህ ናቸው። ማንኛውንም ሀሳብ ካላችሁ ኮሜንት ላይ ልታስቀምጡልኝ ትችላላችሁ። ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። መልካም ጊዜ